Let's take a listen again after 40 years. The leader of Libya, Muammar Gaddafi. ይህ ሙአመር ጋዳፊ ነው። የብዙ ማዕረጎች ባለቤት፣ ጓድ፣ የንጉሶች ንጉስ እና የታላቁ የሊቢያ ህዝብ አረብ ጃማሂሪያ የሶሻሊስት መሪ ነው። እዚህ ጋር በተባበሩት መንግስታት ጠቅላይ ጉባኤ ላይ ንግግር እያደረገ ነው። የተፈቀደለት 15 ደቂቃ ንግግር እንዲያደርግ ነበር። ነገር ግን ከአንድ ሰዓት ተኩል በላይ ሲናገር ይስተዋላል። በዚህ ጊዜ ከፋይናንሻል ቀውስ ጀምሮ እስከ ጆን ኤፍ ኬኔዲ ግድያ ድረስ ያለውን የሴራ ጽንሰ ሐሳብ ሸፍነዋል። ታዲያ በዚህ ጊዜ ከሊቢያ ይዞት የመጣው ተርጓሚው በሌላ ተተካ። ዋናው ተርጓሚው የጋዳፊን በጣም ረጅም ጩኸት መተርጎም ሲሰለቸው ስራውን አቆመ። የሁሉ ሲሆን ቀጥታ ስርጭት ነበር። በዚህ ጊዜ ጋዳፊ ለ40 ዓመት ገደማ በስልጣን ላይ ቆይቷል። ወደ ስልጣን የመጣው በቪየትናም ጦርነት ወቅት ነበር። በሱ ዘመን ከነበሩት የአረብ አምባገነን መሪዎች የመጨረሻው ነው። የሶሪያው ሐፊዝ አልአሳድ፣ የግብጽ ጋማል አብድል ናስር እና የኢራቅ ሳዳም ሁሴን ሁሉም አልፈዋል። ጋዳፊ ግን በትዕግስት ኖሯል። አሁን ግን ከመቼውም ጊዜ በላይ ጊዜውን የቀደመ ተደርጎ ይታያል። በዲዛይነር ለተሰራ ውድ የፀሐይ መከላከያ መነጽርና ከባብ ቆዳ ለተሰራ ውድ ጫማ ልዩ ፍላጎት ነበረው። የራሱንም ቅንጡ መኪና ዲዛይን አድርጎ ጨርሷል። በሚጓጓዝበት ጊዜ የሚተኛበት፣ የሚበላበት እንዲሁም እንግዶችን የሚቀበልበት ትልቅ ድንኳን በማሰራት ነበር። የተባበሩት መንግስታት ጠቅላላ ጉባኤውን በጎበኙበት ጊዜም በሴንትራል ፓርክ መካከል አደባባዩ ላይ ድንኳኑን ለመትከል ሞክሮ ነበር። ጋዳፊ ምንም አይነት ስልጣን እንዳልያዙ አስተባብሎ ነበር። እንደውም ጓድ መሪ፣ የሊቢያ መሪና ህዝቡን የሚመራ እንደሆነ ተናግሮ ነበር። ግን ውሸት ነበር። Colonel Muammar Gaddafi, just 32 years old, the ruler of oil-rich Libya. Gaddafi came to power just 4 years ago when he deposed the aging King Idris. ሊቢያን ባለጸጋ ያደረጋት የነዳጅ ሀብቷ ነው። ጋዳፊ በስልጣን ላይ በነበሩበት በመጀመሪያዎቹ 10 ዓመታት 25 በመቶ የሆነውን የሀገሪቱን በጀት ለጦር መሳሪያ መግዣ አድርጓል። 4000 ታንክ፣ 350 ተዋጊ ጀቶች፣ 6 የባህር ሰርጓጅ መርከቦችን እና 2 ፈጣን የጦር መርከብ ከሶቪየት ገዝቷል። ከፈረንሳይ ደግሞ ተጨማሪ 150 ተዋጊ ጀት እና ከጣሊያን የትራንስፖርት አውሮፕላኖችና ሄሊኮፕተሮችን፣ የባህር ኃይል መርከቦችንና ሚሳኤሎችን ገዝቷል። እናም ሊቢያ በጊዜው ከ3 ሚሊዮን በታች ህዝብ የነበራት ሀገር ፈረንሳይ በላይ የአየር ኃይል ነበራት። በወታደራዊ ወጫቸው ወቅት ጋዳፊ ለሊቢያ ህዝብ የአዲስ ዘመን ጅማሮ አወጁ። ጋዳፊ የአዲስ ዘመን ጅማሮ ያሉትን የባህል አብዮት ብሎ ሰየመው እና ሊቢያን ጃማሂሪያ ወይም የብዙሃን መንግስት ብሎ አወጀ። ካፒታሊዝም ወይም ሶሻሊዝም ሳይሆን ሌላ ነገር። ይህ ማለት ስልጣን የሱ ብቻ ሳይሆን የህዝቡም ማለት ነው። በኋላ ላይ ዝርዝሩን ማኒፌስቶ በሱ አረንጓዴው መጽሐፍ ላይ ገልጾታል። አረንጓዴው መጽሐፍ የተባለው በከለሩ ምክንያት ነው። አረንጓዴ በእስልምና ብልጽግና፣ ህይወትን እና ገነትን የሚወክል ነው። ባንዲራውን እንኳን ከአዲሱ አገዛዙ ጋር እንዲመሳሰል አድርጓል። የአዲሱ አብዮት የመጀመሪያው ህግ ማንም አዲሱን አገዛዝ መቃወም እንደማይችል ማረጋገጥ ነው። ምሁራን፣ የፖለቲካ ተቃዋሚዎች እና ሐሳቦችን የሚተቹ እነዚህ የሊቢያ ቀንደኛ ጠላቶች ተደርገው ይቆጠራሉ። ስለዚህ በሰባዎቹ መጀመሪያ ላይ ጋዳፊ የመንግስት ጠላት ብሎ የፈረጀውን ማንኛውም ሰው እንዲጸዳ ትዕዛዝ ሰጠ። አክቲቪስት፣ ጋዜጠኛና ተማሪዎች ላይ ሳይቀር የጅምላ እስር በመላ ሀገሪቱ ተካሄደ። ተቃዋሚ ናቸው ያላቸውን በአዲሱ አገዛዙ አብዮታዊ ኮሚቴ ብሎ በሰየማቸው ፍርድ ቤት ቀርበው በቀጥታ የቴሌቪዥን ስርጭት ተቃዋሚ ናቸው ያላቸው ይገደሉ ነበር። ከኮሚኒስት ምስራቅ ጀርመን ሚስጥራዊ የፖሊስ ወኪሎችን ሳይቀር ቀጥሯል። ስራቸውም በቤት ውስጥና ውጭ ኮሎኔሉን የሚቃወሙትን ሁሉ የመከታተል ኃላፊነት ከተጣለበት አዲሱ የውስጥ የስለላ ድርጅት ጋር አብሮ መስራትና ማሰልጠን ነበር። በጥቂት ዓመታት ውስጥ ሊቢያን ወደ ጽንፈኛ የሰለላ መንግስትነት ቀይሯታል። ጎረቤቱ ላይ ይጠቋቆማል። ጓደኛ ጓደኛውን አሳልፎ ይሰጣል። እየጨመረ የመጣውን የእስረኞች ቁጥር ለመያዝ ጋዳፊ በደርዘን የሚቆጠሩ እስር ቤቶችን አስገንብቷል። ከነዚህ መካከል አቡ ሰሊም እስር ቤት በጣም ታዋቂው ነው። ወደ አቡ ሰሊም የተላከ እስረኛ እንደማይመለስ በሊቢያ ያለው ሁሉ ያውቀዋል። ጎብኚ ቤተሰቦች እንዳይገቡ ይከለከላሉ እና አብዛኞቻቸው ቤተሰቦቻቸው በህይወት ስለመኖራቸው እንኳን አያውቁም ነበር። እናም እስር ቤቱ የሰው ቄራ በመባል ይታወቃል። ጋዳፊ ሰብአዊ መብቶችንና የግል ነጻነትን የሚደግፍ ብዙ መግለጫዎችን በይፋ ወጥቷል። እናም ከኒኩሌር የጸዳ መካከለኛው ምስራቅ በሚሉበት ጊዜ በጅምላ ጨራሽ መሳሪያቸው አውሮፓውያንን ወቅሷል። ነገር ግን በ80ዎቹ መገባደጃ ላይ ጋዳፊ የራሱ የኒኩሌር ግንባታ ቦታ እንደነበረው ታውቋል። በስልጣን በቆየበት 2 አስርተ ዓመታት ውስጥ ሊቢያ የራሷ የሆነ ጅምላ ጨራሽ የኬሚካል ጦር መሳሪያ ግንባታ ወደ 10 ኪሎ ሜትር ስኩዌር የሚጠጋ ትሪፖሊ አቅራቢያ ላይ ነበራት። ይህ በዓለማችን ትልቁ እንደሆነ ይነገራል። በርካታ ከሊቢያ የከዱ ወታደሮች እንደተናገሩት ከጋዳፊ ጀነራሎች ውስጥ አንዱ አዲሱን የኬሚካል ጦር መሳሪያ ተቋም በመጠቀም በሊቢያ ደቡባዊ ጎረቤት በሆነችው ቻድ የኬሚካል መሳሪያ በማስወንጨፍ ጥቃት መሰንዘራቸውን
መሆናቸውን ተናግረዋል። በውጭ እንደ ቀኝ ገዢዎች ወይ ኢምፔሪያሊስት የሚላቸውን የሚሞግት ቡድን ይደግፋል። ለሱ በአይሪሽ ሪፐብሊካን አርሚ በፊደል ካስትሮ መንግስትና በጃፓን ሬድ አርሚ መካከል ምንም ልዩነት የለውም። የሱ ጠላት የሚቃወሙለት ይደግፋል። ሌላው ቀርቶ የብሪታንያ ህብረት መሪን በአድማው ጊዜ ስፖንሰር ሆኖታል። ምክንያቱም በወቅቱ የነበረችው ጠቅላይ ሚኒስትር ማርጋሬት ታቸር አጥብቆ ይጠላት ስለነበር ነው። ግን የሊቢያው መንግስት ይህም ብቻ አይደለም በግልጽ ያመነው በስኮትላንድ እና በኒጀር ሁለት ዓለም አቀፍ በረራዎች ላይ ለተፈጸሙት ጥቃት ኃላፊነቱን ወስዷል። እንዲሁም በጀርመን የሚገኝ ናይት ክለብ ጭምር። ጋዳፊ ከምንም በላይ የጠላት ወዳጄ ነው በሚለው መርህ የሚመራ ሰው ነው። እናም ይህ ተመሳሳይ አስተሳሰቡ በስተመጨረሻ ከቀድሞ ጠላቶቹ ከሆኑ ከአሜሪካ እና ከእንግሊዝ ጋር አቀራረበው። በዘጠናዎቹ መገባደጃ ላይ በሀገር ውስጥና በሀገር ውጭ ለተፈጸሙ ጥቃት ሊቢያን ከ18 ቢሊዮን ዶላር በላይ ወጪ ያስወጣና ጋዳፊ ላይ ማዕቀብ ሲደራረብበት ቆይቷል። ከሽብር ጋር የሚያደርጉት ጦርነት ሲጀመር በአዲሱ ሚሊኒየም መጀመሪያ ላይ የእንግሊዝ እና የአሜሪካ የሰለላ አገልግሎት ከጋዳፊ ጋር መተባበር ጀመሩ። ጋዳፊ ጠቃሚ መረጃና ወደ መካከለኛ ምስራቅ እንዲገቡ ይተባበራቸዋል። በምላሹ እነሱ ደግሞ እገዳው ከአንዱ ወደ ሌላው ቀን እንዲሸጋገር ያደርጉለታል። የጋዳፊን ተቃዋሚዎችን ሳይቀር ወደ ሊቢያ እስር ቤት እንዲያስገባ ይረዱታል። የጋዳፊ እና የምዕራቡ ዓለም ግንኙነት በትንሹም ቢሆን ግራ የሚያጋባ ነው። አንዴ እንደ ወንጀለኛ ሲያዩት፣ በሚቀጥለው ደግሞ እንደ ጓደኛ። ከዚያ በ2011 መጀመሪያ ላይ ዓለም ፊቷን አዞረችበት። ለ10 ዓመታት በዘለቀው የሙስና የፖለቲካ ጭቆናና በሰሜን አፍሪካ የአምባገነንነት መስፋፋት የአረብ አብዮት በቁጣ እንዲቀሰቀስ አደረገ። ይህ የጋዳፊ የመጨረሻ የቴሌቪዥን ንግግር ነው። እንደ አውሮፓውያኑ አቆጣጠር የካቲት 2011 በጦርነት በፈራረሰው ቤተ መንግስቱ ላይ ጋዜጣዊ መግለጫ ሲናገር ይስተዋላል። ጋዳፊ በሀገሪቱ ላይ ያለውን የቁጥጥር ሁኔታ እየተንሸራተተ እና አሁን በሱ ላይ ተቃውሞዎች በመላው ሊቢያ እየፈነዱ ነው። ጋዳፊ በቁጣና በስሜታዊነት ማንኛውም አይነት የአመጽ ድርጊት በሞት እንደሚያስቀጣ ሲናገር ይስተዋላል። ከዚያም የመጨረሻውን ዛቻ እንዲህ ሲል ያቀርባል። እኛ እና ሚሊዮኖች በሰሃራ ያሉ ሊቢያን ከቆሻሻዋ እስክትጸዳ ድረስ ቤት ለቤት ይሁን ጓዳ ጎድጓዳ ድረስ ገብተን እናጸዳታለን ሲሉ ይናገራሉ። ይህ ጋዳፊ ነው። አሁንም የሊቢያ ፍጹም ገዢ በመሆን ላለፉት ከ40 ዓመታት በላይ ሲጫወት የነበረውን ሚና እየተጫወተ ያለ። ነገር ግን እሱ የሚያስባት ሊቢያ የለችም። በድንገት ፈረንሳይ፣ ብሪታንያና አሜሪካ ችግር ገጠማቸው። ከወራት በፊት ጋዳፊ አጋራቸው ነበር። ሁለቱም የአሜሪካና የብሪታንያ የነዳጅ ድርጅት ከሊቢያ ጋር ወሳኝ የሆነ የነዳጅ ስምምነት አላቸው እና የብሪታንያው የጦር መሳሪያ አምራች ደግሞ ላገዛዙ የመሳሪያ አቅርቦት ያቀርባሉ እና አሁን በአረቡ ዓለም የተቃውሞ ሰልፎች ሲጥለቀለቁ የተሻለ ውጤት የሌላቸውና በክፉ መልክ ተባባሪ ሆነው ይታያሉ እና በጋዳፊ ላይ የሚካሄደው አመጽ እየተባባሰ ሲመጣ አማጽያኖች በመሳሪያም በቁጥር የማይመጣጠኑ ሆኑ። ከጋዳፊ ኃይሎች የሚተኮሱ መድፍ ብዛት ሆስፒታሎች በአስከሬና በጩኸት ተሞሉ። የጋዳፊ ታንኮች ሰፈር ሁሉ ገብተው መጨፍጨፍ ሲጀምሩ ነዋሪዎች በፍርሃት ቤዝመንት ውስጥ መደበቅ ጀመሩ። አማጽያኖች ከማፈግፈግ ሌላ ምንም አማራጭ አልነበራቸውም። በተባበሩት መንግስታት ውስጥ እንዴት ምላሽ መስጠት እንደሚቻል ክርክር ተነሳ። ቻይና፣ ጀርመን፣ ህንድና ሩሲያ ስለ ሉዓላዊ ጣልቃ ገብነት ስጋቶች አሳሰቡ። በሌላ በኩል ደግሞ አሜሪካ፣ ፈረንሳይ፣ ብሪታንያ ቋሚ ያልሆኑ የምዕራቡ ዓለም አባላትና የአረብ ኔሽን የሰብአዊ መብት ጥሰትን እና የሊቢያ ህዝብን ለመጠበቅ የውጭ ጣልቃ ገብነት አስፈላጊ እንደሆነ ተናገሩ። ግራ የሚያጋባ ጥምረትና ተፎካካሪ ፍላጎቶች ግራ የሚያጋባ የፖለቲካ ቅዠት ነው። እናም በዚህ ምክንያት የተባበሩት መንግስታት ምላሽ ለመስጠት ዘገየ። ግን በመጋቢት አጋማሽ አካባቢ የተባበሩት መንግስታት ድርጅት ዓለም አቀፍ ጣልቃ ገብነትን ፈቀደ እና በቀናት ውስጥ የኔቶ የአየር ድብደባ የጋዳፊን የጦር አየር ማረፊያዎች እና የመሳሪያ መጋዘኖች ኢላማ አድርጎ መታ። ከዛ የጋዳፊ መንግስት መንኮታኮት ጀመረ። ከትዕይንቱ በስተጀርባ የብሪታንያው MI6 እና የፈረንሳይ የስለላ ቡድን በቀጥታ ከአማጽያኑ ጋር በመስራት የጋዳፊን የጦር እንቅስቃሴ ማወቅ ጀመሩ። የኔቶ ከፍተኛ የአየር ኃይል የጋዳፊን ጦር ለመበተን ረዳቸው። በስተመጨረሻም አማጽያኑ በነሐሴ ወር ትሪፖሊን ለማየት በቁ። ትሪፖሊ ውስጥ ተደብቆ የነበረው ጋዳፊ ወደ ሲርቴ ለመሸሽ ተገደደ። እስከ መጨረሻ ድረስ ለሱ ታማኝ ከሆኑ ተዋጊዎችና አማካሪው ጋር ቪላ ለቪላ መንቀሳቀስ ጀመሩ። ሪፖርቶች እንደሚያመላክቱት ጋዳፊ ከጊዜ ወደ ጊዜ ከእውነታ እየራቀና የሊቢያ ህዝብ አሁንም እንደሚወዱት ያምን ነበር። ነገር ግን በጥቅምት ወር መጨረሻው ተቃረበ። እሱ የተደበቀበት ከተማ ሲርቴ ለሳምንት በዘለቀው የአየር ድብደባ ወደ ፍርስራሽነት ተቀይራለች እና ለመደበቂያ የሚሆን ትንሽ ቦታም አልቀራትም። ስለዚህ ልጁ ሙክተሲም ወደ 200 የሚጠጉ የታጠቁ ተዋጊዎች የጫነ በደርዘን የሚቆጠር ብረት ለበስ ተሽከርካሪዎችን አዘጋጀ። እቅዳቸው ጋዳፊ የመጨረሻውን አቋም ሊይዝ ወደሚፈልግበት በረሃ መድረስ ነበር። ነገር ግን ገና ወደ መንገዱ እንደወጡ የኔቶ ሚሳኤል ከጋዳፊ ፊት ለፊት ያለውን መኪና መታ። ጋዳፊ ከሙታሲም ጋር ጥቂት ጠባቂዎችና የመከላከያ ሚኒስትሩ
መኪናውን ትተው በእግራቸው መሸሽ ጀመሩ። ከአማጽያኑ ጋር እየተዋጉ ከመንገዱ አጠገብ ባሉ የፍሳሽ ማስወገጃ ቱቦ ውስጥ ተጠለሉ። አሁን ሙሉ በሙሉ ተከበዋል። እናም ጋዳፊ ውስጥ እንዳሉ ተገደሉ። Today the government of Libya announced the death of Muammar Gaddafi. በዋሽንግተን ፕሬዝዳንት ኦባማ ያገዛዙን ውድቀት ካበሰሩት ውስጥ የመጀመሪያው ናቸው እና ለሌሎች ፈላጭ ቆራጭ መሪዎች ማስጠንቀቂያ ያዘለ መግለጫ ሲሰጡ የቀደማቸው የለም። ነገር ግን አሜሪካ ሊቢያን ከጋዳፊ በኋላ ምን ማድረግ እንዳለባት ምንም ሐሳብ አልነበራት። ከዓመታት በኋላም ከጋዳፊ በኋላ ለሊቢያ ምንም አይነት እቅድ አለመኖሩ በፕሬዝዳንትነታቸው ዘመን ከፈጸሙት እጅግ የከፋ ስህተት መሆኑን በቅንነት ይቀበላል። በለንደን ዴቪድ ካሜሮን የጋዳፊ ሞት ሊቢያን ወደ ዲሞክራሲ የመጀመሪያ እርምጃ ሲል ተናግረዋል። ነገር ግን ብሪታንያ ካገዛዙ ጋር የነበራት በጣም የቅርብ ጊዜ ታሪክ ጋር ይቃረናል እና በነዳጅ ስምምነትና በሁኔታ የተመሰረተ ግንኙነት ነበር። ይህ በእንዲህ እንዳለ በፓሪስ የኒኮላስ ሳርኮዚ የጋዳፊ ሞት ክብረ በዓል የራሱ የሆነ ተቃርኖዎች ገጥሞታል። በ2007 ለፕሬዝዳንትነት በነበራቸው ዘመቻ ጋዳፊ የገንዘብ ድጋፍ እንዳደረጉላቸው የሚያትቱ ሪፖርት መውጣት ጀመሩ እና በሊቢያ በጋዳፊ ሞት ምክንያት የተተወ የስልጣን ክፍተት ሀገሪቱን ወደ ጦር ቀጠና ከፋፈላት። የጦር መሳሪያ የታጠቁ ሚሊሻዎች አጥለቀለቋት። እነዛ የውጭ ጣልቃ ገብነት መኖር አለበት እያሉ ሲያሰፈስፉ የነበሩ ምዕራባውያኑ ኃይሎችም ከፈራረሰች በኋላ መልሶ ለመገንባት ፈቃደኛ አልነበሩም። ጋዳፊ ከሞቱ ከ6-12 ወራት ውስጥ ምዕራባውያኑ ትኩረታቸውን ወደ ሌላ ቦታ ቀየሩ። ሊቢያን አዲሱ ከተገኘው ነጻነት ጋር በራሷ እንድትተናነቅ ጥለዋት ወጡ። ለዛሬ ያዘጋጀውላችሁ ፕሮግራም ይህንን ይመስላል። ለቻናሉ አዲስ ከሆናችሁ ቪዲዮውን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ እስክንገናኝ ድረስ ቸር ያቆየን።